ዛሬ ማሳያችሁ ስልካችንና ቲቪያችን እንዴት እንደምናገናኝ ነው። ስልካችን ላይ ያለው ነገር ወደ ቲቪያችን ሚረር አድርገን ለማየት እንዴት እንደምናገናኝ ያሳያችኋለሁ። ሳምሰንግ 72 እና ቻይና 43 ኢንች ቲቪ ነው። ይሄን እንዴት እንደምናገናኝ ያሳያችኋለሁኝ። በመጀመሪያ ወደ ቲቪያችን ተመልሰን ኔትወርክ ሴቲንግ ላይ ገብተን ከቤታችን ዋይፋይ ኔትወርክ ጋር እናገናኛለን። ዋየርለስሊ ከገባን በኋላ ቤታችን ኔትወርክ ዋይፋይ ሴቲንግ ኔትወርክ እንመርጣለን። በእኛ ታሙ ቲቪ ከሚል ጋር አገናኘን። ከዛ ወደ ስልካችን ተመልሰን ደግሞ ከቲቪያችን ጋር ያገናኘውን ተመሳሳይ ቤታችን ዋይፋይ ኔትወርክ እናገናኛለን ከስልካችንም ጋር። እንደምታዩት የኛም ተገናኝቷል እዚህ ጋር። ከዚያም ወደ ቲቪያችን ተመልሰን አፕስ የሚለው ውስጥ እንገባና ምን የሚል አፕ እንፈልጋለን? ኪንዲሊንክ ወይንም ሚራካስት የሚል አፕ እንፈልጋለን። እኛ ቲቪ እንደምታዩት ኪንዲሊንክ የሚል እዚህ ጋር አፕሊኬሽን አለ። እሱን እንከፍተዋለን። አንዳንድ ቲቪዎች ላይ ሊኖር የሚችለው ሚራካስት የሚለው ሊሆን ይችላል። አንዳንድ ቲቪዎች ደግሞ ኪንዲሊንክ ሊኖር ይችላል። ተመሳሳይ ናቸው ሁለቱም። ካስት ለማድረግ ጥቅማቸው ሁለቱንም ተጠቅመን ካስት ማድረግ እንችላለን። ዘንድ ኪንዲሊንክ የሚለውን ከከፈትን በኋላ እንደዚህ ዌይቲንግ ፎር ኮኔክሽን ይለናል። በዚህን ጊዜ ወደ ስልካችን እንመለስና ስልካችን ስክሮል ዳውን እናደርግና ምን እንፈልጋለን? ስማርት ቪው የሚል እንፈልጋለን። እዚህ እኛ ቲቪ ላይ ስልክ ላይ እንደምታዩት ስማርት ቪው የሚላለን። ይሄን አንድ ጊዜ እንጫነዋለን። ከዛ ቲቪውን ስም እዚህ ጋር ያመጣልናል። ስማርት ቲቪ ነው። ቻይና ቲቪዎችን ስማርት ቲቪ ነው የሚላቸው። እንደዚህ አድርጎ ያመጣልናል። ኦኬ እንለዋለን አንድ ጊዜ። አንዳንድ ስልኮች ላይ እዚህ ጋር ስማርት ቲቪ የሚለው ምን ሊሆን ይችላል? ካስት ሊሆን ይችላል ወይ ሚረር ሊሆን ይችላል። ተመሳሳይ ጥቅም ያላቸው እሱን መጠቀም እንችላለን። እዚህ ጋር የምንለዋለን። በመቀጠል ስታርት ነው እንለዋለን። በዚህ ጊዜ አሁን እየተገናኘ ነው። ትንሽ እንጠብቀዋለን። አሁን እንደምታዩት ተገናኝቶልናል። ማንኛውም በስልካችን የምናየው ነገር ወደ ቲቪያችን ሚረር አድርገን ማየት እንችላለን። ለምሳሌ አንድ ዩቲዩብ ቪዲዮ ብንከፍት እንደምታዩት እንደዚህ ይሆናል። እንደዚህ ስልካችን ላይ ሮቴት አድርገን በሙሉ ስክሪን ማየት እንችላለን ቲቪያችን ላይ። ድምፁም አብሮ ካስት ይሆናል። በቲቪ ነው የምንሰማው ድምፁም። ማንኛውም ጥያቄ ያልገባችሁ ነገር ማመን ካለ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።